ሶስት ምንጮችን በመጥቀስ ኢራን ላይ በዘለቀው ጦርነት አሜሪካ የረጅም ርቀት ትክክለኛ ሚሳኤሎቿን በጣም በአብዛኛው ተጠቅማለች ተባለ። ውድ የአዲስ ቮይስ ቻናል ተከታታዮች በዚህ ጉዳይ ዝርዝር ዘገባ ይዘናል። እስከ ፍጻሜ አብራችሁን ቆዩ። ሁለት ምንጮች አሜሪካ የፒአርኤስኤም እና የኤቲኤስኤም የጦር መሳሪያዎቿን በጣም በአብዛኛው ተጠቅማለች አሉ። አንድ ምንጭ ደግሞ በዓለም አቀፍ የቶማሃውክ የጦር መሳሪያዎች ውስጥ ከግማሽ ትንሽ ያነሰውን ተጠቅማለች ብለዋል። አንዳንድ ባለስልጣናት ዝቅተኛ ክምችቶች ላይ ግጭት ከተነሳ የአሜሪካ ዝግጁነት ይጎዳል ብለው ይጨነቃሉ። 5 ወር ለሆነው ከኢራን ጋር በዘለቀው ጦርነት ውስጥ ከፍተኛ ትክክለኛነት ያላቸው የረጅም ርቀት ሚሳኤሎቿን ዓለም አቀፋዊ ክምችት በእጅጉ እንዳሟጠጠች ከወይህብ ጋር በቅርበት ከሚሰሩ 3 ሰዎች ጋር ባደረገው ቃለ መጠይቅ መሰረት ይህ ሆኗል። ይህም ለወደፊት ግጭቶች ወታደራዊ ዝግጁነት ስጋት ፈጥሯል። ሚሳኤሎቹ በዋናነት የአሜሪካ ጦር የገጽ ወደ ገጽ የጦር መሳሪያዎች ሲሆኑ አንድ አርሚ ታክቲካል ሚሳኤል ሲስተም ኤቲኤሲኤምኤስ እና ፕሪሲሽን ስትራይክ ሚሳኤል ፒአርኤስኤም በመባል ይታወቃሉ። ከነዚህ ምንጮች ሁለቱ እንደሚሉት አሜሪካ በጣም አብዛኛውን እነዚህን የጦር መሳሪያዎች ተጠቅማለች። ወታደራዊ ኃይል ኤቲኤስኤምኤስ እና ፕሪሲሽን ስትራይክ ሚሳኤሎችን እያሟጠጠ ያለው መጠን ከዚህ በፊት ሪፖርት አልተደረገም። እያንዳንዳቸው ከ1 ሚሊዮን ዶላር በላይ የሚያወጡ የረጅም ርቀት የጦር መሳሪያዎች ደህንነቱ በተጠበቀ ርቀት ትክክለኛ ጥቃቶችን የሚፈጽሙ በመሆናቸው ለወታደራዊ መሳሪያዎች ወሳኝ አካል ናቸው። በአሜሪካ የተሰጠው ኤቲኤስኤምኤስ በዩክሬን ጦርነት ቁልፍ ሚና ተጫውቷል። ይህም የዩክሬን ኃይሎች በሩሲያ ውስጥ ያሉ ኢላማዎችን እንዲያጠቁ አስችሏቸዋል። ፒአርኤስኤም አጭር ርቀት ያላቸው ኤቲኤስኤምኤስ የሚተካ አዲስና የላቀ ትውልድ ነው። የአጭር ርቀት ትክክለኛ የረጅም ርቀት ሚሳኤሎች ከፍተኛ ቅነሳ ማለት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ትልቅ ጥቃት ቢጀምሩ ይበልጥ አደገኛ የሆኑ የሰዎችን የቦምብ ጥቃት ሊመኩ ይችላሉ ማለት ነው። ምንጮቹ እያንዳንዱ የጦር መሳሪያዎች ምን ያህል እንደቀራቸው ለመግለጽ ፈቃደኛ አልሆኑም። ትራምፕ ከእስራኤል ጋር በመሆን በየካቲት ወር የኢራን ጦርነት የጀመሩ ሲሆን ጦርነቱ አጭር ጊዜ እንደማይቆይ ተንብየው ነበር። ነገር ግን ጦርነቱ ሲረዝም ከጉዳዩ ጋር ግንኙነት ያላቸው 3 ሰዎች የሚሳኤሎች ክምችቶች መቀነስ አሜሪካ፣ ሩሲያና ቻይናን ጨምሮ ተቃናቃኞችን የመከላከል አቅሟን ሊጎዱ እንደሚችሉ ስጋታቸውን ገልጸዋል። ከጉዳዩ ጋር የሚሰራ አራተኛ ሰው እንደገለጸው ምንም እንኳ የትክክለኛ የጦር መሳሪያዎች ከፍተኛ አጠቃቀም ቢኖርም አሜሪካ እንደገና ልትሞላ ትችላለች። መካከለኛው ምስራቅን የሚቆጣጠር የሴንትራል ኮማንድ በዓለም ዙሪያ ያሉ የአሜሪካ ወታደራዊ ክምችቶችን መሙላት ችሏል ብሏል። ለዚህ ታሪክ ቃለ መጠይቅ የተደረገላቸው ምንጮች በስም አልባነት ለመናገር ተስማምተዋል። በክምችቶች ውህብ ላይ አስተያየት የጠየቁት ዋይት ሃውስ አሜሪካ ከማንም በላይ በዓለም ላይ ብዙ የጦር መሳሪያዎች እንዳሏትና ከምትፈልገው በላይ እንዳላት የሚገልጽ መግለጫ አውጥተዋል። የእኛ የመከላከያ ኩባንያዎች አሁን ከዚህ በፊት ታይቶ በማይታወቅ ደረጃ መሳሪያዎቹን በማስፋፋት ላይ ከመሆናቸውም በተጨማሪ ከምንም ጊዜውም በበለጠ የጦር መሳሪያዎችን እያመረቱ ነው ብለዋል ትራምፕ። ተንታኞች እያንዳንዱ የጦር መሳሪያዎች የረጅም ርቀት የሮኬት ጥይቶች እና የተለያዩ አይነት ሚሳኤሎችን ጨምሮ በታሪክ ደረጃ ከፍተኛ ምርት እየተሰጣቸው መሆኑን ቢስማሙም ለረጅም ጦርነት የሚያስፈልገውን ክምችቶች ሊያሟሉ እንደማይችሉ ይጠቁማሉ። ኤቲኤስኤምኤስ እና ፒአርኤስኤምኤስን የሚያመርተው ሎክሂድ ማርቲን እንዲሁም የጸረ ሚሳኤል ቲኤችኤዲ ሲስተምን ስለ ትራምፕ መግለጫዎች ወይም ስለ አቅርቦት ደረጃዎች ለቀረቡ ጥያቄዎች ወዲያውኑ ምላሽ አልሰጠም። የቶማሃውክ ሚሳኤሎች እና የፓትሪዮት መከላከያዎች የሚያመርተው ራይትኦን እንዲሁ ወዲያውኑ ምላሽ አልሰጠም። የአስተያየት ጥያቄ ምላሽ የሰጠው የፔንታጎን ዋና ቃል አቀባይ ሴን ፓርነል የአሜሪካ ጦር በዓለም ላይ እጅግ ኃይል የሆነ ሲሆን በፕሬዝዳንቱ ምርጫ ጊዜና ቦታ ላይ ለመንቀሳቀስ የሚያስፈልገው ሁሉ አለው። የአሜሪካ ጦር ህዝባችንና ጥቅሞቻችን ለመጠበቅ ልቅ የሆነ የጦር መሳሪያ ክምችቶች እያረጋገጠ ሳለ በበርካታ የውጊያ አዛዦች ትዕዛዞች ስር ስኬታማ ስራዎችን ፈጽመዋል ብሏል። የአቅርቦት አዛዦች ባለፈው ሳምንት ውስጥ በፌዴራል መንግስት ውስጥ ተሰራጭተዋል። ይህም በአሜሪካ አስተዳደር ውስጥ ስለ ኢራን ያለማቋረጥ እስከ መቼ ድረስ ማጥቃት እንደምንችል እና የጦር መሳሪያ ክምችቶችን ወደ ወሳኝ ደረጃ ሳትቀንስ ሌላ ቀውስ ቢነሳ ምላሽ የመስጠት ችሎታዋን እንደምትገድብ በሚመለከቱ ውጤቶች መሃል ስለ ጦር መሳሪያዎች አቅርቦት ማስጠንቀቂያዎች ከምንጮቹ አንዱ እንደገለጸው የኤቲኤስኤምኤስ እና የፒአርኤስኤም ክምችቶች መሟጠጥ የአሜሪካ አስተዳደር ከፍ ያለ ስጋት ያላቸው የኢራን ኢላማዎች
ኢላማዎችን ለማጥቃት የሰዎችን አውሮፕላን በመጠቀም ቦምብ ከመጣል ይልቅ የራሱን አደጋ የመቀነስ ውሳኔ አንጸባርቋል። እነዚህ የጦር መሳሪያዎች ወታደራዊ ኃይል ከርቀት ኢላማዎችን እንዲያጠቃ ስለሚፈቅዱ ተንታኞች እንደ ቻይና ባሉ ጠንካራ የአየር መከላከያ ያላቸው ተቀናቃኞች ላይ በሚካሄድ ጦርነት ውስጥ ጠቃሚ እንደሚሆኑ ይናገራሉ። በማርች ወር በስትራቴጂክ እና የዓለም አቀፍ ጥናት ማዕከል CSIS ሪፖርት መሰረት በኢራን ውስጥ ያሉ ኢላማዎችን ለማጥቃት ጥቅም ላይ ውለዋል። ሪፖርቱ እንደሚያመለክተው PRSM ክምችቶች መጀመሪያ ላይ ዝቅተኛ ነበሩ፣ ምክንያቱም አዲስ የጦር መሳሪያ ስለሆነ። ነገር ግን የአሜሪካ ጦር ለ2027 ትልቅ ቁጥር እንዳዘዘ ጦርነቱ ATSMS ከጥቅም ውጭ እየዋለ መሆኑንና ምርቱ ወደ አዲሱ PRSM ሚሳኤሎች እየተቀየረ መሆኑን ጦርነቱ ተናግሯል። የጦር መሳሪያዎች ለሳምንታት ለፕሬዝዳንቱ የፓትሪዮት መከላከያ ሚሳኤሎችን ጨምሮ የመከላከያ የጦር መሳሪያዎች ክምችቶች እየቀነሰ መምጣቱን ሲያስጠነቅቁ እንደነበር ከሁለቱ ምንጮች አንዱ ተናግሯል። ባለፈው ሳምንት በርካታ የሚዲያ ተቋማት ትራምፕ በወታደራዊ አማካሪዎቹ የአሜሪካ ክምችቶች ላይ ስለሚፈጸመው ቅነሳ ማስጠንቀቂያ ስለተሰጣቸው በኢራን ውስጥ ሌላ ትልቅ ጥቃት ከመፈጸም ተቆጥበዋል ብለዋል። አንድ የአሜሪካ ባለስልጣን ያንን ዘገባዎች የካደ ሲሆን ትራምፕ ከፕሬዝዳንቱ የፋርስ ባህረ ሰላጤ ሀገራት ጫና የተነሳ ሌላ ጥቃት ላለመፈጸም መወሰኑን ተናግሯል። በመካከለኛው ምስራቅ የተነሳው ግጭት ትራምፕ ለኢራን ጦርነት በኮንግረስ ፈቃድ ሳያገኙ በጦርነት የማድረግ ስልጣን ላይ ከፍተኛ ክርክር አስነስቷል። ስለ ጦርነት መግለጫም ሆነ ለወታደራዊ ኃይል አጠቃቀም ፈቃድ ለኮንግረስ ምንም አይነት ጥያቄ አልቀረበም። የመከላከያ የጦር መሳሪያዎች ክምችቶችም እየቀነሱ ነው። ባለፈው ሳምንት CSIS በየካቲትና ጁላይ ወራት መካከል የፓትሪዮት መከላከያ ሚሳኤሎች 65% እንደተጠቀሙና በዩኤስ ክምችቶች ውስጥ የTHAAD ባሊስቲክ ሚሳኤል መከላከያዎች ቁጥር ከጦርነቱ መጀመሪያ ጀምሮ ቢያንስ 38% ዝቅተኛ እንደነበር የሚገምት ሪፖርት አሳትሟል። ፓትሪዮቶችና THAADs የሚገቡ ሚሳኤሎችን የሚያገናኝና የሚያጠፋ ሲስተም ሲሆን በሀገሪቱ የጦር መሳሪያዎች ውስጥ በጣም ውጤታማ ከሆኑት መከላከል አንዱ ነው። ሮይተርስ የክምችቶች አዛዞችን ባያይም እነዚህ ቁጥሮች ከውስጥ የአሜሪካ መረጃ ጋር እንደሚገጣጠሙ ሁለት ምንጮች ተናግረዋል። አንድ ምንጭ እንደገለጸው አሜሪካ ከጦርነቱ መጀመሪያ ጀምሮ የዓለም አቀፍ የቶማሃውክ ክሩዝ ሚሳኤል አቅርቦቷን ከማግኘት ትንሽ ያነሰውንም ተጠቅማለች። እነዚህ ብዙውን ጊዜ በመርከቦች የሚተኮሱ ናቸው። ሮይተርስ በራሱ አረጋግጦ ማረጋገጥ አልቻለም። ቶማሃውክ የባህር ኃይል የጦር መሳሪያ ሲሆን ከመጠለያ መርከቦች ከመርከቦችም እና ከሰርጓጅ መርከቦች የሚተኮስ ቢሆንም ለረጅም ጊዜ የባህር ኃይል አብራሪዎችን አደጋ ሳያስከትሉ በከፍተኛ ሁኔታ በተከላከሉ ኢላማዎች ላይ ለመምታት ዋናው መንገድ ሆኖ አገልግሏል። ውድ የአዲስ ቮይስ ቻናል ተከታታዮች አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን።